ህዝባዊ እምቢተኝነት በድጋሚ ተቀሰቀሰ። ሰላም ጤና ይስጥልን ውድ የመለከት ሚዲያ ተመልካቾቻችን፣ ሰኔ 15 2017 የዳንግላ ወረዳ ህዝብ በአደባባይ ወጥቶ የተቃውሞ ሰልፍ አድርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአራቱ ጉባኤያት መምህር የሆኑት የኔታ አባይ በላይ በሰሞኑ በአገዛዙ ሰዎች ታፍነው ወደማይታወቅ ቦታ እንደሄዱ ሲዘገብ ቆይቷል። ህዝቡን በተለያየ መንገድ ተቃውሞውን ሲያሰማ ቢቆይም አገዛዙ ጆሮ ዳባ ልበስ ስላለ በአደባባይ በመውጣት ተቃውሞውን አሰምቷል። በዳንግላ ወረዳ አፈሳ ከተማ በተደረገው ሰልፍ የሃይማኖት አባቶችና የእምነቱ ተከታዮች የተሳተፉ ሲሆን መምህርና አባታችንን የኔታ አባይን በአስቸኳይ ይፈቱ ሲሉ አሳስበዋል። ፖለቲከኛ አይደሉም። ብልጽግና ሃይማኖት አባቶች ከቤተ ክርስቲያን ላይ እጁን ያንሳ። ሃይማኖትና ፖለቲካ የተለያዩ ናቸው። የአብነት ተማሪዎችን የቆሎ ተማሪዎችን ከመግደል ከማሳደድ ከማሰር የሚገኝ ትርፍ የለም። ሃይማኖትና ፖለቲካ የተለያዩ ናቸው። የሃይማኖት አባቶቻችን ይለቀቁ። ፍትህ ለባ ይባቤ የሃይማኖት አባት እንጂ ፖለቲከኛ አይደሉም። ሃይማኖትና ፖለቲካ የተለያዩ ናቸው። ብልጽግና ከሃይማኖት አባቶች ከቆሎ ተማሪዎች ከአብነት ተማሪዎች ከቤተ ክርስቲያን ላይ እጁን ያንሳ። የሃይማኖት አባት እንጂ ፖለቲከኛ አይደሉም። ሃይማኖትና ፖለቲካ የተለያዩ ናቸው። ቅዱስ ሲኖዶስ ቤተክርስቲያንን የሃይማኖት አባቶቻችን የቆሎ ተማሪዎችን የአብነት ተማሪዎችን የአብነት መምህራንን ያስከብር። ብልጽግና የሃይማኖት አባቶችን በማሰር ቤተክርስቲያንን በማቃጠል በማፍረስ የአብነት
በማሳደድ የሚገኝ ትርፍ የለም። ሃይማኖትና ፖለቲካ የተለያዩ ናቸው። የኔታ የሃይማኖት አባት እንጂ ፖለቲከኛ አይደሉም። በማሰር የሚገኝ የፖለቲካ ትርፍ የለም። ይባቤ በፍጥነት ይፈቱ። አመሰግናለሁ።
ወርቅነህ ሁሉን ወረቀቶችን አስወጣልኝ። ጦር መሳሪያ እንዳይገባ ትገባ Let's
ብልጽግና በቤተ ክርስቲያን ላይ እጁን ያንሳ ያንሳ ያንሳ። ሲኖዶስ ቤተክርስቲያን አባቶቻችን ያስከብር መምህራንና ተማሪዎች በማሳደድ በመግደል የሚገኝ ድል የለም። የኔታ የሃይማኖት አባት እንጂ ፖለቲከኛ አይደሉም። ፍትህ